አክብሮታዊ ሰላምታችን በያላችሁበት ድረስ የተከበራችሁ ውድ የኢትዮ ራይት ሚዲያ ቤተሰቦች ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህን ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በቅድሚያም አርዕስተ ዜናዎችን። በጋሸና ግንባር ከጋሸና እስቴሽ መስመር በእንቅስቃሴ ላይ በነበረው የአገዛዙ ሰራዊት ላይ በተፈጸመው የቆረጣ ማጥቃት በርካታ የአገዛዙ ሰራዊት ሙትና ቆስለኛ መደረጋቸው ተነገረ። ከተገደሉ ወታደሮች መካከል አንድ ማዕረጉ በውል ያልተለየ በዲሽቃ ታጅቦ ሲንቀሳቀስ የነበረ ከፍተኛ ወታደራዊ አዛዥና አገዛዙ የሚተማመንባቸው መስመራዊ አዋጊዎች እንደተገደሉም ተነግረዋል። ዝርዝሩን ታደምጡታላችሁ። በእንሳሮ ወረዳ ባለሀብቶችን በማገትና ሾፌሮችን እያስቆመ ከፍተኛ ገንዘብ እየጠየቁ ሲቀበሉ የነበሩ ዘራፊ ወንበዴዎች በፋኖ ቁጥጥር ስር መዋላቸው ተነገረም። በግፍ ደም ማፍሰስ ስልጣን ለማራዘም የወሰነው የአብይ አገዛዝ ዛሬም በጎንደር ክፉኛ መመታቱ ተነግሯል። የአማራ ፋኖ ሚኒሊክ እዝ በተንታ ወረዳ ባደረገው ተጋሉ የጠላት ምሽጎችን ደረማምሶ ሙሉ ከተማውን መቆጣጠራቸው ተነግሯል። የሚኒሊክ እዝ 32ኛ ክፍለ ጦር ሰርጂካል ኦፕሬሽን ምድብተኛ ፋኖች በመርጦ ለኢየሱስ ከተማ ሰርገው በመግባት ከአንድ ጋንታ በላይ የአገዛዙ ሰራዊቶችን መደምሰሳቸው ተነገረም። ሻሁራ ከተማ ለመዝረፍና ለማውደም የተንቀሳቀሰው የብልጽግናው ሰራዊት በፋኖ ተከቦ ከባድ ኪሳራ መከናነቡ ተነገረም። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ከስም 2ኛ ኮር ነበልባሉ ክፍለ ጦር አዲስ የፋኖ ሰራዊት አባላትን በደመቀ ሁኔታ ማስመረቁን አስታወቅም። በመከላከያ ሰራዊት አባላት ታፍና የነበረች የ7 ዓመት ሕፃን በአስክሬኗ ተቆራርጦ ተጥሎ መገኘቱ በርካቶችን አስቆጥቷል። ሕፃኗ በመከላከያ ሰራዊት ከታፈነች ከ10 ቀናት በኋላ ነው አስክሬኗ በጫካ ተጥሎ ከዱር አውሬና ከሰማይ አሞራ የተረፈው የሰውነት ክፍሏ ተቆራርጦ ተጥሎ የተገኘው ተብሏል። ዝርዝሩን ይዘነዋል። 3 የፋሽስቱ ብልጽግናው አገዛዝ ሰራዊት አባላቶች ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተነገረ። የአገዛዙ ስራና ወንብድናን የተረዱ የመከላከያ ሰራዊት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ዛሬም ቀጥሏል። በዛሬው ዕለት በትግራይ ክልል ተማሪዎች፣ መምህራንና ሌሎችም የህብረተሰብ ክፍሎች የተሳተፉበት ሰልፍ መካሄዱ ተነግሯል። ዝርዝሩን ታደምጡታላችሁ። መታራ ስኳር ፋብሪካ በታጣቂዎች በተፈጸመው ድንገተኛ ጥቃት 7 ሰራተኞች ህይወታቸው ማለፉ ተነግሯል። የሱዳን ባለስልጣን ጥቃቱ የተሰነዘረብኝ ከኢትዮጵያ ግዛት በተነሱ ድሮኖች ነው ሲል ከሰሱም። የኤርትራ ወታደራዊ ልዑካን መቀሌ መግባታቸው አፍሪካ ኢንቴሊጀንስ መዘገቡ በርካቶችን አነጋግሯል። ባለፉት የካቲት ወር የመጨረሻ ቀናት የኤርትራ ከፍተኛ ወታደራዊ መኮንኖች መቀሌ መግባታቸው ነው የተነገረው። ዝርዝሩን ታደምጡታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት በመስጠት አብራችሁ እንድትሆኑ እየጋበዝኩኝ አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩም። በጋሸና ግንባር ከጋሸና እስቴሽ መስመር በእንቅስቃሴ ላይ በነበረው የአገዛዙ ሰራዊት ላይ በተፈጸመው የቆረጣ ማጥቃት 29 ወታደሮች ሲገደሉ 31 ወታደሮች ደግሞ መቁሰላቸው ታወቀ። ከተገደሉ ወታደሮች መካከልም አንድ ማዕረጉ በውል ያልተለየ በዲሽቃ ታጅቦ ሲንቀሳቀስ የነበረ ከፍተኛ ወታደራዊ አዛዥና አገዛዙ የሚተማመንባቸው መስመራዊ አዋጊዎች እንደሚገኙበትም ተነግሯል። የፋኖ ጥንካሬና አይበገሬው አቅም በታየበት በዚህ አውደ ውጊያም ሙትና ቆስለኛ ከመሆን የተረፈው የጠላት ኃይል ተሽመድምዶ መበታተኑ የመረጃ ምንጮቻችን ገልጸዋል። በእንሳሮ ወረዳ ባለሀብቶችን በማገትና ሾፌሮችን እያስቆሙ ከፍተኛ ገንዘብ እየጠየቁ ሲቀበሉ የነበሩ ዘራፊ ወንበዴዎች በፋኖ ቁጥጥር ስር ዋሉ። ዘራፊዎቹ ከነታጠቁት የቡድን መሳሪያ ብሬንና ከነዘረፉት 400 ሺህ ጥሬ ገንዘብ በፋኖ እጅ ከፈንጅ መያዛቸው የመረጃ ምንጮቻችን ገልጸዋል። የአማራ ሕዝብ ከተጋረጠበት የህልውና አደጋ በተጨማሪ በኑሮ ውድነት እየተሰቃየ ባለበት በዚህ ወቅት ከአገዛዙ የተሰጣቸውን የዘረፋ ተልዕኮውን ተቀብለው ከተሰማሩ ወንበዴዎች መካከል ቀሪ ያልተያዙ በኖራቸው በፋኖ ሰላም አስከባሪ ኃይል ጥብቅ ክትትል እየተደረገባቸው መሆኑ ታውቋል። በግፍ ደም ማፍሰስ ስልጣን ለማራዘም የወሰነው የአብይ አህመድ አገዛዝ ዛሬን በጎንደር ክፉኛ ተመቷል። በነ አባድፍን መሳፍንት ተስፋ በየነ ደጃች አያሌው ብሩ ቀዩ ዳባት አደረጃጀት አካባቢ ሲክለፈለፍ የዘለቀው የምርኮኛው ብርሃኑ ጁላ ሰራዊት እንደተለመደው ከኮሶ የመረረ ሽንፈትን በጀግናው ሰራዊታችን ተጎንጭቷል። በዝምተኛው መብረቅ ዘራይ አዝመራው ስም የተሰየመው በላይ እዝ ደጃዝማች 4ኛ ኮር ዘራይ ክፍለ ጦር ሸጋው ውበት ብርጌድ በተከታታይ ሳምንታት በሚወስድባቸው የተጠና ኦፕሬሽን በቀጠናው ጠላትን እንደ ስም ቀልጦ እንዲቀር እያደረገው ነው። መጋቢት 14 ቀን 2018 ዓ.ም ወደ ብርጌዱ ጠንካራ ይዞታዎች ተግተልትሎት የዘለቀው ግፈኛው ሰራዊት በእሳት አለንጋ ተገርፎ መራር ሰብአዊና ቆሳዊ ጉዳትን አስተናግዷል።
በዚያ አውደ ውጊያ 15 የአገዛዝ ሰራዊት እስከ ወዲያኛው ሲሸኝ 15 ቆስለዋል። 25 ነፍስ ወከፍ የጦር መሳሪያም ተማርኳል። ከዳባት ከተማ ቅርብ ርቀት ቀረሃ ቀበሌ በተደረገው የአፈሙዝ ክርክር ሽንፈት የገጠመው ግፈኛው የአብይ ታጣቂ ስብስብ ቀሪው ነፍሴን አውጭኝ ብሎ ወደ መጣበት ዳባት ሸሽቷል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 104ኛ ኮር 23ኛ ክፍለ ጦር በተንታ ወረዳ ባደረገው ተጋድሎ የጠላትን ምሽጎችን ደረማምሶ ሙሉ ከተማዋን መቆጣጠሩ ችሏል። መጋቢት 14 ቀን 2018 ዓ.ም አጥቢያ ሌሊት የተጀመረው ተጋድሎ እስከ እኩለ ቀን ድረስ የዘለቀ ሲሆን በዚህ የፋኖ ስልታዊ የጦር ቴክኒኮችን በመጠቀም ከተማዋን ጨምሮ የጠላትን ካምፖችን በቁጥጥር ስር አስገብቶ ውሏል። በከተማዋ የነበረው ትልቁ የጠላት ወታደራዊ ካምፕ በፋኖ የተሰበረ ሲሆን በዚህም በካምፑ ዙሪያ ላይ ሆኖ ከቡድን መሳሪያ ጀምሮ አጥምዶ ሲዋጋ ከነበረው የጠላት ኃይል መካከል አንድ ሻለቃ ሙሉ ኃይል ተደምስሷል። በአካባቢው የነበረው የአገዛዙ ኃይል ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ባለመቻሉ ከጊምባና ከማሻ ተጨማሪ ኃይል በማሰባሰብ በከባድ መሳሪያ የታገዘ ለሁለተኛ ዙር ማጥቃት ያደረገ ቢሆንም የ23ኛ ክፍለ ጦር አባላት በወሰዱት የጸረ ማጥቃት እርምጃ ከባድ የሰብአዊና ቆሳዊ ውድመት አድርሰውበታል። በመጨረሻም የፋኖ አባላቱ ለህዝብ ደህንነት ቅድሚያ በመስጠትና ንጹሐን እንዳይጎዳ በማሰብ የማረኩትን መሳሪያና ሌሎችም የጠላት ንብረቶችን ይዘው አካባቢውን ለቀው ወጥተዋል። ከወደ ፋኖ በተሰነዘረበት ማጥቃት ከባድ ጉዳትን ያስተናገደው የጠላት ብልጽግና ኃይል መድፍና 120 ሞርተር የእውር ድንብሩን በመተኮስ ንጹሐንን ጎድተዋል፣ ሀብት ንብረትም አውድሟል። በምኒልክ እዝ 23ኛ ክፍለ ጦር ሰርጂካል ኦፕሬሽን ምድብተኛ ፋኖች በመርጦ ለኢየሱስ ከተማ ሰርገው በመግባት ከአንድ ጋንታ በላይ ያገዛዙ ወታደሮችን ሲደመስሱ በተመሳሳይ በውርጌሳ ከተማ አንድ የጠላት አዛዥ መግደላቸው ታወቀም። የመርጦ ለኢየሱስ ኦፕሬሽን እጅግ ፈጣንና አስደናቂ እንደነበር የተገለጸ ሲሆን ኦፕሬሽኑ ያላንዳች ኮሽታ ነው የተፈጸመው። ፋኖቹ የጥይቱን ጩኸት ድምፅ እንዳይሰማባቸው የጥይት ማፈኛ ሳይጠቀሙ አልቀሩም። እርምጃቸውን አጠናቀው አካባቢውን ለቀው ከሄዱ በኋላ የቆሰሉ ወታደሮች ሲቃጥቱ ሲሰማ ነው ፋኖ ገብቶ እንደነበር የታወቀው ብለዋል። በወርጌሳ ኦፕሬሽን ብዛት ባላቸው አጃቢ ወታደሮች ተከቦ በአንድ መዝናኛ ስፍራ በነበረ ያገዛዙ ወታደሮች አዛዥ ላይ እርምጃ የወሰዱት የሰርጂካል ኦፕሬሽን ምድብተኛ ፋኖቹም የገደሉት አዛዥ ማዕረግ በመቀስ ቆርጠው የጣሉት ሲሆን በተጨማሪም ወታደራዊ ራዲዮ መገናኛዎችን ሽጉጡን ከነ መደገፊያ ከዘራው ማርከው ወደ ሰማይ እየተኮሱና እየፎከሩ ከአካባቢ መሰወራቸው ታውቋል። ሻሁራ ከተማ ለመዝረፍ ለማውደም የተንቀሳቀሰው የብልጽግናው መከላከያ ሰራዊት በፋኖ ተከቦ ከባድ ኪሳራ መከናነቡ ተነገረም። በዚህ ተጋድሎ የፋኖ አባላቱ በተጠቀሱት የስቦ መምታት የጦር ታክቲክ የጠላት አየር መቃወሚያ ተኳሹን ጨምሮ በርካታ ወታደሮች ሲደመሰሱም በተለይም በአካባቢው አምቹ ተብላ በምትጠራው ቀበሌ በርካታ የጠላት ወታደር አስክሬን ተነባብሮ ተቆላልፎ ተከምረዋል። በአማራ ፋኖ ብሔራዊ ንቅናቄ ስር ከበላይ ዘለቀ ዕዝ መይሰው ካሳ ኮርና ከጎንደር ጠቅላይ ግዛት ዕዝ በጌምድር ክፍለ ጦር የተወጣጡ የፋኖ አህዶች ብርቱ የሆነ መከላከልና የመልሶ ማጥቃት እርምጃ በመውሰድ የጠላትን ኃይል እያሽመደመዱና እያፍረከረኩት እንደሚገኙ የመረጃ ምንጮቻችን ገልጸዋል። በመከላከያ ሰራዊት አባላት ታፍና የነበረችው የ7 ዓመት ሕፃን አስክሬን ተቆራርጦ ተጥሎ ተገኘም። ሕፃኗ በመከላከያ ሰራዊቷ ከታፈነች ከ10 ቀናት በኋላ ነው አስክሬኗ በጫካ ተጥሎ ከዱር አውሬን ከሰማይ አሞራ የተረፈው የሰውነት ክፍሏ ተቆራርጦ ተጥሎ የተገኘው በምስራቅ አማራ ቀጠና ላስታ ወረዳ ልዩ ስሙ አርፋ ተብሎ በሚጠራው ቀበሌ ሀብታም እያየው የተባለች የ7 ዓመት ሕፃን በመከላከያ ሰራዊት ታፍና ነበረም። ሕፃኗ የታፈነችበት መጋቢት 4 ቀን 2018 ዓ.ም ሲሆን የጽንፈኛው ዘርነሽ በሚል ሕፃኗን ያገቷት በሌተናል ጀነራል አሰፋ ቸኮል በሚመራው በሰሜን ምስራቅ እዝ ውስጥ በ803ኛ ኮር ስር የሚገኙ የመከላከያ ሰራዊት አባላት መሆናቸውን ጣቢያችን ለማረጋገጥ ችሏል። ከሹምሹሃ አየር ማረፊያ በግምት በ10 ኪሎ ሜትር ርቀት ላይ በምትገኟ 07 አርፋ ቀበሌ 7 ዓመት ሕፃኗን ያገቱት የመከላከያ ሰራዊት አባላቱም የሕፃኗ ወላጆች ልጆቻቸው እንዲሰጧቸው ሲጠይቋቸው ፋኖ ሲጠፋ እንሰጣቸዋለን በሚል መሳለቃቸው ተነግሯል። ይባስ ብሎም የሕፃኗ ወላጆችን ድጋሜ ልጃቸውን ብለው ወደ ካምፑ እንዳይመጡ በማስጠንቀቂያ ጭምር እንዳባሯቸው ታውቋል። ከቀናት በኋላ ሕፃኗ ተገድላ መጣሏን የሚጠቁም ጭምጭምታ በመስማቱ የሕፃኗ ወላጆች ከአካባቢ
ከአካባቢው ማህበረሰብ ጋር በመሆን ፍለጋ ሲያካሂዱ ውለውን አድረዋል። በመጨረሻም ህፃኗ ታግታ ከተወሰደችበት ከመጋቢት 4 2018 ዓ.ም ጀምሮ ከ10 ቀናት በኋላ ትናንት መጋቢት 14 ቀን 2018 ዓ.ም በአካባቢው ጠዳ ተብሎ በሚጠራው ጫካ ውስጥ አስክሬኗ ተጥሎ ከዱር አውሬና ከሰማይ አሞራ የተረፈው የሰውነት ክፍሏ በመገኘቱን የመረጃ ምንጮቻችን ገልጸዋል። አስክሬኑ የህፃኗ መሆኑን የተለየው እገታው ሲፈጸምባት ለብሰው በነበረው ልብስ ነው የሚሉት የአካባቢው ነዋሪዎች ከፊል አካሏ በጅብ ተበልቷል፣ ከፊል ደግሞ በአሞራ እየተበላ እንዳለ ነው የተገኘው ብለዋል። ህፃኗ ተገላ ከተጣለችበት 24 ሰዓታት እንደማያልፋት ከቅሬት የሰውነት ክፍሏ ለማረጋገጥ ተችሏል። ይህም በአካባቢው ማህበረሰብ ዘንድ ከባድ ቁጣን የቀሰቀሰ ሲሆን ይህም ቁጣ ወደ አመፅ እንዳይቀይር ከፍተኛ ቁጥር ያለው ወታደር በአካባቢው መሰማሩ ታውቋል። በተጨማሪም የሰራዊቱ አዛዥ ነው የተባለው ብዛት ባላቸው ወታደሮች የታጀበው አንድ የጦር መኮንን ወደ ህፃኗ ቤተሰቦች መልእክተኛ በመላክ ስለ ድርጊቱ ለማንም እንዳይናገሩ በተለይ የሚዲያ አካላት እንዳይሰሙ በሚል በጥብቅ ማስጠንቀቁ ተሰምቷል። በተመሳሳይ ከዓመት በፊት በዚሁ በላስታ ወረዳ ሸግላ መንደር ተብሎ በሚጠራው አካባቢ 12ኛ ክፍል መልቀቂያ ፈተና ተፈትና ውጤቷን በመጠባበቅ ላይ የነበረች ጥሩዬ ዓለም ነው የተባለችው አንዲት ታዳጊ በመከላከያ ሰራዊት ታፍና ከተወሰደች በኋላ ተደፍራና በስለታማ መሳሪያ ተገድላ ተጥላ መገኘቷን በወቅቱ መዘገባችን ይታወሳል። የታዳጊዋ አስክሬን ለምርመራ ወደ ላሊበላ ከተማ ከተወሰደ በኋላ ያስገድዶ መድፈር ድርጊት ተፈጽሞባት እንደነበር በምርመራ ውጤቱ ማረጋገጥ የተቻለ ሲሆን የመከላከያ ሰራዊት አባላቱ 7ና 8 ሆነው ታዳጊዋን ሲደፍሩ ሕይወቷ ያለፈባቸው በመሆኑ በዚህም ከሰው ጋር ተጣልታ የተገደለችው በማስመሰል አንገቷን በስለታማ መሳሪያ ኮሪያ ጮቤ ገዝግዘው በመቁረጥ ወታደራዊ ካምፑ በቅርብ ርቀት ከነበረ የውሃ ቦይ ውስጥ አስከሬኗን ጥለዋት መገኘቱን ነው የህዝብ ድምፅ የሆነው ጣቢያችን በወቅቱ ዘግቦም ነበረም። ወደ ሌላው መረጃችን ስናልፍ የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ከስም 2ኛ ኮር ነበልባሉ ክፍለ ጦር አዲስ የፋኖ ሰራዊት አባላትን በደመቀ ሁኔታ አስመረቀም። መጋቢት 13 ቀን 2018 ዓ.ም ከስም 2ኛ ኮር ነበልባሉ ክፍለ ጦር ከ2 ወር በላይ ያሰለጥናቸውን ከፍተኛ ቁጥር ያለው የፋኖ ሰራዊት አባላት ማስመረቁን አስታውቋል። ተመራቂ የፋኖ ሰራዊት አባላት የክፍለ ጦሩ ከፍተኛ አመራሮች በተገኙበት ወደ ነበሩ የክፍለ ጦሩ አሃድ ከዛሬ ጀምሮ በይፋ መቀላቀላቸውን ገልጸዋል። የክፍለ ጦሩ ከፍተኛ አመራሮች በዚሁ ዝግጅት ላይ በመታደም የእንኳን አደረሳችሁ መልእክትና ትግሉን በተመለከተ የተለያዩ መልእክቶችንም አስተላልፈዋል። 3 የፋሽስቱ ብልጽግና አገዛዝ ሰራዊት አባላት የፋኖ ትግልን ተቀላቀሉ። የብልጽግናው መከላከያ ሰራዊት 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር 3 አባላቶች ከነሙሉ ትጥቃቸው ብልጽግናን በመክዳት የፋኖን ትግል ተቀላቅለዋል። ዓላማ ቢስ በሆነ ጦርነት ወገናችንን መውጋታችን ጸጽቶናል ያሉት የሰራዊቱ አባላት ምኒልክ እዝ ልዩ ዘመቻን የተቀላቀሉ ሲሆን አመራሮችም አቀባበል አድርገውላቸዋል። በተመሳሳይ በአማራ ፋኖ ብሔራዊ ንቅናቄ የሚመራው የአማራ ፋኖ በወለጋ ትላንት መጋቢት 14 ቀን 2018 ዓ.ም ወራሪውን ኃይል ሲደቁሱት ውለዋል። የጠላት ማዕከላዊ እዝ 101ኛ ህዳሴ ኮር 33ኛ አባይ ሻለቃን ያስተናገደው የፋኖ ሰራዊት ድል ተጎናጽፏል። በወለጋ ጊዳ አያናና ጉድዬ ቢላ ወረዳዎች በተደረገው በዚህ ውጊያ ዘርፍጅ የብልጽግናው ሰራዊት ተደምስሷል። 1 ዲሽቃ፣ 3 ስናይፐር፣ 3 ብሬንና 21 የመከላከያ አባላት ከበርካታ ተኳሽ ክላሽኮቭ እና ሌሎችም ወታደራዊ ቁሳቁሶች ጋር መማረካቸው ተረጋግጧል። የትግራይ ህዝብ ከኢትዮጵያ በኃይል እየተደረገ ነው ሲል አቶ አማኑኤል አሰፋ ተናገሩ። በትግራይ ክልል ተማሪዎች፣ መምህራንና ሌሎችም የህብረተሰብ ክፍሎች የተሳተፉበት ሰልፍ ተካሂዷል። በመቀሌ በተካሄደው ሰልፍ ላይ ንግግር ያደረጉት ትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ በሌሎችም ግጭቶች ባለባቸው ክልሎች በጀት ሳይቆራረጥ በትግራይ ላይ ብቻ መቆረጡ ተገቢ አይደለም ሲሉ ገልጸዋል። አቶ አማኑኤል በትግራይ ከ1.2 ሚሊዮን በላይ የሚሆኑ ህጻናት አሁንም ወደ ትምህርት ገበታቸው አለመመለሳቸውና መምህራንም ላለፉት በርካታ ወራት ደሞዝ ባለመከፈሉ ለከፍተኛ ችግር መጋለጣቸውን ጠቅሰዋል። አክለውም የበጀት የነዳጅና ከዓለም አቀፍ ማህበረሰብ የሚመጡ የእርዳታ በጀቶች መታገዱ በህዝቡ ላይ ከፍተኛ ጫና እያሳደረ መሆኑን ገልጸዋል። ይህም ህዝቡን ለመቅጣትና ለማዳከም የታለመ ነው ብለዋል። መሰረታዊ ፍላጎቶች በመታገታቸው ምክንያት ህዝቡ ከኢትዮጵያ በኃይል ተገፍቶ እንዲወጣ እየተደረገ ነው ያሉት ምክትል ፕሬዝዳንቱ ችግሩ በመለመን ብቻ የሚፈታ ባለመሆኑ የህዝብ አንድነት እንደሚያስፈልግ አሳስበዋል። በሌሎችም ጦርነት ባለባቸው የአገሪቱ ክፍሎች ትምህርትና በጀት ሳይከለከል በትግራይ ላይ ብቻ መደረጉ ሁኔታው ሆን ተብሎ የታለመ መሆኑን እንደሚያሳይ ገልጸዋል።
መተሃራ ስኳር ፋብሪካ በታጣቂዎች በተፈጸመው ድንገተኛ ጥቃት የ7 ሰራተኞች ህይወት አለፈ። በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኙ መተሃራ ስኳር ፋብሪካ ላይ መንግስት ኦነግ ሸኔ ብሎ በሚጠራው የታጣቂ ቡድን በተፈጸመ ድንገተኛ ጥቃት የ7 ሰራተኞች ህይወት ሲያልፍ ሌሎች በርካታ ሰራተኞች ደግሞ ከባድና ቀላል የመቁሰል አደጋ እንደደረሰባቸው ታውቋል። ጥቃቱ የተፈጸመባቸው መጋቢት 14 ቀን 2018 ዓ.ም ሲሆን ታጣቂዎቹ ጥቃቱን የሰነዘሩት በፋብሪካው የሸንኮራ አገዳ ማሳ ውስጥ ስራ ላይ በነበሩ ሰራተኞች ላይ መሆኑ ከስፍራው የተገኙ መረጃዎች ያመላክታሉ። እንደ ምንጮች ገለጻ ከሆነ የጥቃቱ ሰለባ የሆኑት የፋብሪካ የጸጥታና ደህንነት መምሪያ አባላት ሲሆኑ በጮሬ ካምፕ ከኒፍ ተብሎ በሚጠራው አካባቢ በስራ ላይ ያሉ በድንገት በተከፈተባቸው ተኩስ 7 ወዲያውኑ ህይወታቸው አልፏል። የስኳር ፋብሪካዎቹ ከአሰፋፈር አንጻር ከከተማ ወጣ ብሎ በሰፊው የእርሻ መሬቶች ላይ የሚገኙ በመሆናቸው የታጣቂ ቡድኑ ፋብሪካዎችን የጥቃት ኢላማ ካደረጎቻቸው መሰነባበቱ ይነገራል። ይህም ሰራተኞች በስጋት ውስጥ ሆነው ስራቸውን ለማከናወን እንዲገደዱ አድርጓቸዋል። ለስራ ወጥተው ባልታሰበ ሁኔታ ህይወታቸውን ያጡት 7 የንብረት ጥበቃ ሰራተኞች ለመሸኘት በተደረገው የቀብር ስነ ስርዓት ላይ 6ቱ ሟቾች በአንድ ላይ መቃብራቸው መፈጸሙ ታውቋል። በአካባቢው የሚገኙ ነዋሪዎች የሟች ቤተሰቦች በደረሰው ድንገተኛ ሞት ከፍተኛ መርዶ እንደሆነባቸው ገልጸው ሁኔታው እጅግ ያቃጥላል፣ ጌታ ከዚህ ጉድ ያውጣን በማለት ምሬታቸውን ገልጸዋል። በጥቃቱ የቆሰሉ ሌሎችም ሰራተኞች በአሁኑ ወቅት በሕክምና እርዳታ ላይ እንደሚገኙም ተገልጸዋል። የኤርትራ ወታደር ልዑካን መቀሌ መግባታቸው አፍሪካ ኢንተለጀንስ ዘገበ። ባለፈው የካቲት ወር መጨረሻ ቀናት የኤርትራ ከፍተኛ ወታደራዊ መኮንኖች መቀሌ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። እንደ ዘገባው ከሆነ በብሪጋዴር ጄኔራል ኢዮብ ፍሳሐዮ የተመራና ሌሎችም ከፍተኛ ወታደራዊ መኮንኖች ያካተተ ልዑካን ቡድን በትግራይ ክልል ርዕሰ መዲና መቀሌ ተገኝተዋል። ልዑኩ መቀሌ ከተማ ከመግባቱ ባለፈ ከክልሉ የሰላምና ጸጥታ ቢሮ ኃላፊ ጄኔራል ፍስሐ ኪዳኑ ማንጁስ ጋር ውይይት ማድረጋቸው ሪፖርት ጠቁሟል። ይህ ስብሰባ ተካሂዷል የተባለበት ወቅት የካቲት መጨረሻ ቀናት የትግራይ ኃይሎች በበላይነት የሚመራው የክልሉ ጸጥታ ቢሮ በወቅቱ የፌዴራል መንግስቱን የሚተች በተለይም በአዲስ አበባ እየተከናወነ ያለውን የኮሪደር ልማት የሚያጠለሽ መግለጫ አውጥቶ እንደነበር ይታወሳል። ይህ የኤርትራ ወታደራዊ መኮንኖች ጉብኝት መረጃ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ሲገልጽ በቆየበት ማግስት መሆኑ ዘገባው አነጋጋሪ ያደርገዋል። በመጨረሻም የሱዳን ባለስልጣን ጥቃቱ የተሰነዘረብኝ ከኢትዮጵያ ግዛት በመነሳት ነው ሲል ከሰሰም። በቤኒሻንጉል ጉሙዝና በሱዳን ሰማያዊ አባይ ብሉ ናይል ግዛቶች አዋሳኝ ድንበር ላይ በምትገኘ ኩርሙክ ከተማ አቅራቢያ ከባድ ጦር መቀስቀሱ ተዘገበ። ውጊያው በሱዳን መደበኛ ጦርና በሌላ በኩል ደግሞ የፈጣን ድጋፍ ሰራዊት ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጋራ በመሆን ከተማዋን ለመቆጣጠር በሚያደርጉት ጥረት የተነሳ መሆኑ ታውቋል። የሱዳን ትሪቡን ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የሱዳን ባለስልጣን ምንጭ በማድረግ ባወጣው ዘገባም የኢትዮጵያ መንግስት በአካባቢው ለተከሰተው ጥቃት አመቺ ሁኔታን ፈጥሯል ሲል ክስ አቅርቧል። ባለስልጣኑ እንደገለጸው የጥምረት ኃይሉ የጦር መኮንኖች ከኢትዮጵያ አሶሳ ከተማ ተነስተው በድንበር በኩል ወደ ሱዳኗ ኩርሙክ እንዲንቀሳቀስና ጥቃት እንዲፈጸም ኢትዮጵያ ፈቅዳለች ወይም ድጋፍ አድርጋለች ብለዋል። ምንም እንኳ ይህ ዘገባ ከምንጮች ቢገኝም እስካሁን ድረስ የሱዳን መንግስት በጉዳዩ ዙሪያ በኢትዮጵያ ላይ ያቀረበው ይፋዊ ክስ የለም። ከዚህ ቀደም የሱዳን የውጭ ጉዳይ ሚኒስትር ኢትዮጵያ አማጺ ቡድኖችን ትረዳለች የሚል ተመሳሳይ ክስ አቅርቦ እንደነበር ይታወቃል። በወቅቱ የኢትዮጵያ መንግስት ውንጀላውን ውድቅ በማድረግ ሱዳን በግዛቷ ላይ ኢትዮጵያ አማጺያን የምታደርገውን ድጋፍ ለማለባበስ የምትጠቀምበት ስልት ነው በማለት ለአምባሳደሯ ማሳወቁ አይዘነጋም። የተከበራችሁና የተወደዳችሁ የኢትዮ ራይት ሚዲያ ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ የተመኘው ጤና ይስጥልኝ።